ብዙውን ጊዜ ፊልም የምትመለከቱባቸው ድረገጾች ላይ እንደ ዩቲዩብ ወይም ኔትፍሊክስ ላይ ገብታችሁ ከዚህ ቀደም ያያችኋቸውን ተመሳሳይ ፊልሞች ወይም ደግሞ የቴሌቪዥን ሾዎች ትመለከታላችሁ። ይህንን በሚመለከት ሳይኮሎጂ የሚለው አለ። አንዳንድ ሰዎች ደጋግመው ፊልሞችን የሚመለከቱት ወይም ከዚህ ቀደም ያዩትን የቴሌቪዥን ሾው፣ የቴሌቪዥን ፕሮግራም ወይም ደግሞ የተለያዩ ድራማዎችን የሚመለከቷቸው አዲስ ነገሮችን ለማየት ወይም ለመሞከር ካላቸው ስንፍና አኳያ ነው ይላል። ሳይኮሎጂ ግን ከዚህ በተለየ መንገድ የራሱን ምላሽ ያስቀምጣል። እንደውም አእምሯችን ከስሜት ጋር በተያያዘ የሚፈልገውን ነገር ለማግኘት የሚሞክርበት መንገድ ነው ይለናል። አንዳንድ ሰዎች ሰምታችኋቸው የምታውቁ ከሆነ እናንተም አጋጥሟችሁ የሚያውቅ ከሆነ ይህንን የቴሌቪዥን ሾው፣ ይህንን ድራማ ወይም ይህንን ፊልም ለ9ኛ ጊዜ ነው ያየሁት፣ ለ10ኛ ጊዜ ነው ያየሁት ወይም ደግሞ ከዛም ከፍ ሊል ይችላል ለዚህን ያህል ጊዜ ተመልክቼዋለሁ ሲሉ ልንሰማ እንችላለን። ምክንያታቸውን ግን ብዙ ሰዎች ላያጋሩን ይችላሉ። ከትንተናዎች ውስጥ የመጀመሪያው አእምሯችን መገመትን ይወዳል የሚል ነው። በግምት ውስጥ ወይም ደግሞ አንድ ነገር በመልመድ ውስጥ የደህንነት ስሜት ሊሰማው ይችላል። ይህም ቀጥሎ ምን ሊፈጠር ይችላል በሚል ከመጨነቅ፣ ቀጥሎ ምን ሊፈጠር ይችላል በሚል ከመጓጓትና ከማሰብ ይልቅ ቀድመን የምናውቃቸውን ነገሮች መገመት ወይም ፕሪዲክት ማድረግ አእምሯችን የበለጠ የደህንነት ስሜት እንዲሰማው ሊያደርገን ይችላል የሚል ነው። እንግዲህ በዚህም በለመድናቸው ነገሮች ውስጥ ወይም ቀደም ብለን በምናውቃቸው ነገሮች ውስጥ የበለጠ ምቾት፣ የበለጠ ደህንነት ሊሰማን ይችላል። አብዛኞቻችን ከዚህ ጋር በተያያዘ የተለያዩ አጋጣሚዎችን ልናነሳ እንችላለን። ብዙውን ጊዜ እንደ አዲስ ከምናገኛቸው ነገሮች የበለጠ ቀደም ብለን በምናውቃቸውና ከዚህ ቀደም በተለማመድናቸው ነገሮች ውስጥ ስንሆን የበለጠ የደህንነት ስሜትና ምቾት የመሰማት ስሜት ሊሰማን ይችላል። ሰዎች ሊሆኑ ይችላሉ፣ አካባቢዎች፣ ቦታዎች ሊሆኑ ይችላሉ። ተመሳሳይ ስሜቶችን ሊፈጥሩልን ይችላሉ። በዚህም ከዚህ ቀደም ያየነው ፊልም ከሆነ ለመገመት እድሉን ይሰጠናል። ቀድሞ ምን ሊፈጠር እንደሚችል ለማወቅ፣ ቀድሞ ምን ሊከወን እንደሚችል ለመገመትና በዛ ውስጥ ያሉትን ነገሮች ለመረዳት ጊዜውን ወይም እድሉን ይፈጥርልናል ማለት ነው። ይህም ቀጣይ ምን ሊፈጠር እንደሚችል በማሰብ ወይም በመጨነቅ ልናወጣ የምንችለውን ኃይልና ሊፈጠርብን የሚችለውን ውጥረት ሊቀንስልን ይችላሉ ተብሎ ይታመናል። ታሪኩን ታውቁታላችሁ፣ ተዋናዮችን ታውቋቸዋላችሁ። በእያንዳንዱ ሂደት ውስጥ በእያንዳንዱ ትዕይንት ውስጥ ምን ሊፈጠር እንደሚችል ታውቃላችሁ። ታሪኩ ምን ላይ እንደሚያበቃም ታውቃላችሁ። ይህም ነገሮችን ቀለል አድርጎ ለመሄድ እድሉን ሊፈጥርልን ይችላል ማለት ነው። እንግዲህ አእምሯችን ከዚህ ቀደም የሚያውቃቸውን መረጃዎች ፕሮሰስ ለማድረግ ጊዜዎች አይፈጅበትም። የሚወስዳቸው ሂደቶችም ያንን ያህል አዲስ መረጃዎችን ፕሮሰስ እንደሚያደርገው ያህል ላይሆንበት ይችላል። ይህም ቀለል ያለ ሂደትን እንዲከተልና በቶሎ ወይም ደግሞ በተለመደ መንገድ ያንን መረጃ ያንን ሁኔታ ለመረዳትና ምናልባትም ደግሞ ከዛ ጋር በተያያዘ ውሳኔዎችንም ለመስጠት ነገሮችን አመቺ ሊያደርጉለት ይችላሉ። በተደጋጋሚ እንደሚባለውም ደግሞ አዳዲስ ነገሮች የእኛን ትኩረት ይፈልጋሉ። ታሪኩን መረዳት ይፈልጋል። ተዋናዮችን ማየት፣ ተዋናዮችን ማስታወስ ይፈልጋል። ታሪኩ በምን ያህል ሁኔታ ውስጥ ሂዶ ምን አይነት ሁኔታ ላይ ሊያልቅ እንደሚችል መገመት ወይም ደግሞ ጓጉቶ መጠበቅን ይፈልጋል። ያም ራሱን የቻለ አእምሯችን ጉልበት እንዲያወጣ ሊያደርጉት ይችላሉ። ከዚህ ቀደም ያየናቸው ፊልሞች፣ ያየናቸው ሾው ወይም ድራማዎች ከሆኑ ደግሞ አእምሯችን የሚያወጣው ጉልበት ወይም ደግሞ ያንን ነገር ፕሮሰስ ለማድረግ የሚፈጅበት የሚጠቀመው ጥረት ከአዲስ ነገሮች በተሻለ መንገድ ያነሰ ሊሆን ይችላል። ለዛም ነው በተለይም ደግሞ ውጥረት ባጋጠመን ወይም መጥፎ ቀን ያሳለፍን ብለን በምናስብባቸው ቀኖች ውስጥ ከዚህ ቀደም ያየናቸውን ፊልሞች፣ ሾው፣ ድራማዎች በድጋሚ መመልከት የተሻለ ለመረጋጋትና ኃይላችንን በተሻለ መንገድ ለመቆጠብ ሊረዱን ይችላሉ። አንዳንድ ነገሮች ደግሞ ከዚህም ከፍ ሊሉ ይችላሉ። አንዳንድ ሰዎች ከታሪኮቹ ከተዋናዮቹ በዛ ሂደት ውስጥ ካሉት ነገሮች ውስጥ በስሜት ሊተሳሰሩ ይችላሉ። አንዳንድ ጊዜ አስተውላችሁ ከሆነ ልቦለድ ውስጥ፣ ፊልም ውስጥ የምናያቸው ያየናቸው ተዋናዮች ታሪኮቻቸው ሲያሳዝነን ወይም ደግሞ ደስ ስንሰኝበት፣ አንዳንድም ደግሞ የእነርሱን ገጸ ባህሪያቶች በእኛ ህይወት ውስጥ አምጥተን የምንከውንባቸው ሁኔታዎች ይኖራሉ። በዚህም በስሜት ልንቆራኝ የምንችልባቸው ካራክተሮች ወይም ደግሞ ገጸ ባህሪያቶች ሊፈጠሩ ይችላሉ ማለት ነው። ይህም አንዳንዴ የብቸኝነት ስሜት በሚሰማን ጊዜ፣ የድብርት ስሜት በሚሰማን ጊዜ ወይም ደግሞ የሌሎችን ፍቅር የሌሎችን ትኩረት በምንሻ ጊዜ
ወደ እነዛ ካራክተሮች ሄደን እነዛን ፊልሞች የመመልከት ወይም እነዛን ታሪኮች የማንበብ እነዛን ድራማዎች፣ የቴሌቪዥን ሾዎች በመመልከት ከነዛ ሰዎች ጋር የሚኖረንን የስሜት አታችመንቶች ፕራክቲስ ልናደርግበት ወይም ደግሞ ያንን የተፈጠረብንን ስሜት ልንቀንስ የምንችልበትን ሁኔታ እነዛን ታሪኮች በመመልከትና በማንበብ እዛ ታሪክ ውስጥ ራሳችንን በማስገባት ሊሆን ይችላል። ይህም እነዛን ሰዎች ያገኘናቸው ያህል ታሪኮችን በማንበብ ውስጥ ከተዋናዮች ጋር ከካራክተሮች ጋር ወይም በዛ ታሪክ ውስጥ ካሉ ግለሰቦች ጋር ጓደኝነት የፈጠርን ወዳጅነት የፈጠርን እነርሱን የምናወራ እነርሱ ምላሾችን የሚሰጡን ያህል የሚፈጠሩብን ስሜቶች ሊኖሩ ስለሚችሉ ያንን የሚሰማንን የብቸኝነት ስሜት፣ የድብርት ስሜት ወይም ደግሞ መጥፎ የሆኑ ስሜቶች በዛ ውስጥ ልንረሳቸው በዛ ውስጥ ልንቀንሳቸው የምንችልባቸው አጋጣሚዎች እንዲሁ በቀላሉ የምናያቸው ላይሆኑ ይችላሉ። ይህም እንግዲህ እውን ያልሆነ ወይም ደግሞ በትክክልም ከማናገኘው ሰዎች ጋር በትክክልም ከማናገኛቸው ግለሰቦች ካራክተሮች ጋር የምንፈጥረው ግንኙነት ነው። ፓራሶሻል ሪሌሽንሺፕ ይሉታል። በእውንም ቀጥረን የማናገኛቸው ቤታቸው ሂደን የማናወራቸው ካፌ ቀጥረን ማኪያቶ እየጠጣን ታሪኮቻቸውን የማያጋሩን የኛን መልከታዎች የማናጋራቸው ሰዎች ጋር ነው ያንን የስሜት ትስስሮች ወይም ደግሞ ወዳጅነቶችን የምንፈጥርባቸው። አንዳንድ ጊዜም ደግሞ በአንድ አካል ብቻ ወይም ደግሞ በአንድ ጎን ብቻ የሚፈጠር የስሜት ግንኙነት ነው ተብሎ ይታሰባል። ይህም ሰዎቹ ምላሽ አይሰጡንም። ያ ስሜት የሚፈጠረው በእኛ ውስጥ ስለሆነና እነዛን ሰዎች የምናገኛቸው እዛ ስራ ውስጥ ብቻም ስለሆነ ድራማ ውስጥ፣ ፊልም ውስጥ፣ ያ ሾው ውስጥ፣ ያ መጽሐፍ ውስጥ ነው እነዛን ባለ ታሪኮች ካራክተሮች የምናገኛቸው። በዛም የተነሳ ከነዛ ታሪኮች ወይም ከነዛ ግለሰቦች ጋር የምንፈጥረው የስሜት ትስስሮች በአንድ ወገን በኩል ያለ በአንድ አካል በኩል ያሉ የስሜት ትስስሮች ናቸው። ሌላው ምልከታ ደግሞ አንድን ፊልም ደጋግሞ መመልከት ወይም ከዚህ በፊት ያየናቸውን ፊልሞች፣ የቴሌቪዥን ፕሮግራሞች በተደጋጋሚ መመልከት ጭንቀትን ይቀንሳል የሚል ነው። አዳዲስ ፊልሞች፣ አዳዲስ ድራማዎች እርግጠኛ ባለመሆን ውስጥ የምንመለከታቸው ናቸው። ቀጥሎ ምን ሊፈጠር እንደሚችል ነው። ታሪኩ በጭንቀት የተሞላ ከሆነ፣ ታሪኩ በውጥረት የተሞላ ከሆነ፣ ሊያስቀይሙ የሚችሉ ውሳኔዎች ያሉበት ታሪኮች ያሉበት እንደሆነ እርግጠኞች አይደለንም ያንን ፊልም ጀምረን እስክንጨርሰው ድረስ። ሌላውና በጣም ወሳኙ ነገር ደግሞ ሰዎች ታሪኩን አይደለም የሚመለከቱት የሚለው ነው። ይልቁንም በዛ ፊልም ውስጥ በዛ ሾው ውስጥ ያለውን ስሜት ለማስታወስ ነው በድጋሚ የሚመለከቱት። በዛ ፊልም ውስጥ ድራማ ውስጥ የምንመለከታቸው ስሜቶች ምናልባት በአንድ ወቅት ላይ እኛ እያሳለፍናቸው ያለው ምናልባትም ልናሳልፈው እንችላለን ብለን የምናስባቸው ስሜቶች ሊካተቱበት ይችላሉ በዛ ሁኔታ ውስጥ። ያንን ከመናፈቅ ያንን በተደጋጋሚ ለማየት ከመፈለግ ያንን ድራማ ወይም ፊልም እንድንመለከተው ሊያደርገን ይችላል። ምናልባትም ያ ፊልም በልጅነት ጊዜያችን እንመለከተው የነበረ ፊልም ሊሆን ይችላል። ዩኒቨርሲቲ ተማሪዎች ነን እንመለከተው የነበረ ስትሬስ ሙቪዎች ሊሆኑ ይችላሉ። ወይም ደግሞ ደስተኛ በሆንበት ጊዜ ደስተኛ ሆነን ባሳለፍነው የህይወት ክፍላችን ውስጥ እንመለከተው የነበረው ድራማ፣ ከምንወደው ሰው ጋር ሆነን እንመለከተው የነበረ የቴሌቪዥን ፕሮግራም ወይም የቴሌቪዥን ሾዎች ወይም ተመሳሳይ ታሪኮች ሊሆኑ ይችላሉ። እነዛን በምንመለከትበት ጊዜ በትክክልም እየተመለከተን ያለነው ባለ ታሪኮችን ወይም ታሪኮችን ሳይሆን በዛ ታሪክ ውስጥ እየተፈጠሩብን ያሉ ስሜቶችን፣ እነዛ ታሪኮች የሚያስታውሱንን ያለፈ ህይወታችንን ወይም ቀደም ያነሳናቸውን እነዛን ሁነቶች በሚሆንበት ጊዜ እንግዲህ የተሻለ ደግሞ የበለጠ በተደጋጋሚ እንድንመለከታቸው ሊያደርጉን የሚችሉ ሁኔታዎችን ሊያሳድገው ይችላል ማለት ነው። አንዳንድ ጊዜ ሁላችንም አስተውለነው የምናውቅ ከሆነ ቴሌቪዥን ከፍተን ፊልም እያየን ድራማ እያየን ወይም ሾው እያየን አእምሯችን የሚያስበው ቀደም ወዳለው የህይወት ክፍላችን ሊሆን ይችላል። ያ ፊልም ወደሚያስታውሰን ታሪካችን፣ ያ የቴሌቪዥን ሾው ወደሚያስታውሰን የቀደም ወዳለው የልጅነት ህይወታችን ወይም የፍቅር ህይወታችን ሊሆን ይችላል። ይህ ብዙውን ጊዜ በህይወታችን ልናስተውል የምንችለው አንድ ገጠመኝ ነው። ለዛም ነው ሰዎች አንድን ፊልም ደጋግመው ሲያዩ ታሪኩን ብቻ ላይሆን ይችላል ያ ታሪክ ሊፈጥርባቸው የሚችለውን የስሜት ትውስታም በመፈለግ ሊሆን ይችላል የሚባለው። ይህም እንግዲህ በአንዳንድ ጥናቶችም ላይ እንደሚጠቆመው ሰዎች የሚኖራቸውን ሙድ ወይም ደግሞ የውጥረት ሁኔታዎችም ያሻሽልላቸዋል ተብሎ ይታሰባል። የተሻለ ታሪካቸውን ወይም ደግሞ ያማረ ብለው የሚያስቡትን የህይወት ክፍላቸውን በሚያስታውሱበት ጊዜ
ወይም እነዛ ታሪኮች፣ እነዛ ፊልሞች፣ እነዛ ሾዎች የሚፈጥሩባቸው ቀደም ያለውን የህይወት ክፍላቸውን የማስታወስ ሁኔታ በተሻለ መንገድ መልካም የምንለው አይነት ሙድ እንዲኖራቸው እና እየተፈጠረባቸው ያለ የውጥረት የጭንቀት ሁኔታም ካለ ከዛ መሻሻሎች እንዲፈጠሩላቸው የራሱን አስተዋጽኦ ሊያደርግ ይችላል። ለዛም ነው ከዚህም ጋር ተያይዞ ብዙዎቻችን አሁንም ድረስ የምንመለከታቸው ፊልሞች ይኖራሉ። አሁንም ድረስ በጉጉት የምንጠብቃቸው በጉጉት የምንመለከታቸው የቴሌቪዥን ፕሮግራሞች፣ ምናልባትም እነዛ ፊልሞች እነዛ ፕሮግራሞች ከብዙ ዓመታት በፊት የተሰሩ ሊሆኑ ይችላሉ። በልጅነት ህይወታችን ያስተዋልናቸው ወይም በሆነ የህይወት ክፍላችን ውስጥ ተመልክተናቸው ያለፍናቸው ሊሆኑ ይችላሉ። ነገር ግን አሁንም ድረስ እየተመለከትናቸው ያሉ ሌሎችንም ምክንያቶች ደግሞ ግላዊ በሆነ መንገድ ልናገኝ እንችላለን። ምናልባትም አንድ ሰው አንድን ፊልም ደጋግሞ የሚመለከትበት ምክንያት ሌላ ሰው ላይ ላይሰራ ይችላል። እኔ ላይ ሊሰራ የሚችለው ያ ታሪክ እናንተ ላይ ወይም አንድ ግለሰብ ላይ ደግሞ ምናልባትም በተለየ ምክንያት ሆኖ ልናገኘው እንችላለን። ሁላችንም ያንን የምናደርግበት ምክንያታችን የተለያየ ሊሆን ይችላል። በቀጣይ ጊዜ ለምን አንድን ፊልም ደጋግማችሁ ታያላችሁ ብለው በሚሏችሁ ጊዜ ምናልባትም መልሳችሁ ድካም አለመሆኑን ወይም ደግሞ ስንፍና አለመሆኑን ከማስረዳት ሊጀምር ይችላል ማለት ነው። ለዛም ነው አእምሯችን ሊያርፍበት የሚችለው ስፍራ መውሰድ አለብን የሚባለው። ያም ጥሩ ትውስታችን ሊሆን ይችላል። ለእናንተ ደጋግማችሁ የምታስተውሉት ምቾት የሚሰጣችሁ ፊልም፣ የቴሌቪዥን ሾው ወይም ደግሞ ሌሎች ፕሮግራሞች ምንድን ናቸው? በአስተያየት መስጫ ሳጥኑ ላይ ልታስቀምጡ ትችላላችሁ። እኔ መልካሙ ነኝ። ቻው።